ሄሪኔ ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ጤና ይስጥልኝ፣ እንደምናመሻችሁ። ሐምሌ 12 ነው ዛሬ 2011። ነጋሽ መሐመድ ነኝ። በቅድሚያ የማድመጫ መስመሮቻችንን ላስታውሳችሁ። በራዲዮ 13780 ኪሎ ሄርዝ 22 ሜትር ባንድ እና 11995 ኪሎ ሄርዝ 25 ሜትር ባንድ ነው። በሳተላይት በአረብ ሳት በድር 4 በ11996 ሜጋ ሄርዝ DW A2 26 ዲግሪ ኢስት ሆሪዞንታል፣ በናይል ሳት 201 7 ዲግሪ ዌስት ቨርቲካል በ11976 ሜጋ ሄርዝ DW A2 ላይ እንፈልጉን። በኢንተርኔትም ከድረገጻችን ወይንም DW አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክና ታብሌት ይደመጣል። DW አምሃሪክ የፌስቡክ አድራሻችንም ነው። በፌስቡክ ዝግጅታችን ቀጥታ ሲሰራጭ ማድመጥ፣ አስተያየት መስጠትም ይቻላል። የአዲስ አበባና የአካባቢዋ አድማጮች ስርጭታችንን በኢትዮ FM 107.8 በቀጥታ አድምጡ። ቴሌግራም የተባለው አፕሊኬሽን ተጠቃሚዎች ደግሞ DW አምሃሪክ ላይ ዝግጅቶቻችንን ከተሰራጩ በኋላ ማድመጥና ማንበብ ትችላላችሁ። ቀዳሚው ዝግጅት ሁሌም እንደምናደርገው የዓለም ዜና ነው። ዜናውን የሚለጥቀው የዜና መጽሔት ጥንቅራችን የሲዳማ ዞንን የሚያብጠውን ደም አፋሳሽ ግጭት የሚያወሳውን ዘገባ ነው የሚያስቀድመው። ዜና መጽሔቱ የኢትዮ ሶማሌ ክልል ባለሥልጣናት በባህር ዳር የሚያደርጉት ጉብኝት፣ የኢሰመጉ ስጋትና የታሰሩ ጋዜጠኞች ምርመራን የሚቃኙ ዘገቦችም አሉት። ሳምንታዊው የወጣቶች ዓለም አንድ በጎ አድራጊ ወጣትን ጋብዟል። የማኅበራዊ መገናኛ ዘዴዎች ቅኝት ለዛሬው 3 አበይት ርዕሶችን መርጧል። ከዓለም ዜናን ጀምር። የዕለቱ ተረኛም ሂሩት መለሰ ታሰማናለች። የዲደብሊው ዜና። ጤና ይስጥልኝ፣ እንደምናመሻችሁ። በመጀመሪያም ዋና ዋና ርዕሶቹ። ከትናንት ጀምሮ በደቡብ ክልል በሲዳማ ዞን የገጠር ከተሞች በተከሰቱ ግጭቶች የሰዎች ሕይወት ማለፉንና ንብረትም መውደሙን የዓይን ምስክሮች ለዶይቼ ቬለ ተናገሩ። አለመረጋጋቱ በተስፋፋባቸው የሲዳማ ዞን የገጠር ከተሞች እስካሁን በሰውና በንብረት ላይ ስለደረሰው ጉዳት መጠን ከክልሉም ሆነ ከሲዳማ ዞን የጸጥታ አካላት ማረጋገጥ አልተቻለም። የሱዳን ወታደራዊ ምክር ቤትና የተቃዋሚዎች ንግግር ለሌላ ጊዜ መተላለፉ ተነገረ። ባለፈው ረቡዕ የፖለቲካ ስምምነት የተፈራረሙት ሁለቱ ወገኖች ዛሬ በሚያካሄዱት ንግግር ሌሎች ቀሪ ወሳኝ ጉዳዮችን ለመፍታት የሚያስችል ሕገ መንግስታዊ ስምምነት ላይ ለመድረስ አቅደው ነበረ። በኤቦላ ምክንያት ሀገራት በኮንጎ ዲሞክራሲያዊት ሪፐብሊክ ላይ የጉዞ እገዳ እንዳያደርጉ የአፍሪካ ህብረት አስጠነቀቀ። ማስጠንቀቂያውን ያስተላለፉት የአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከሎች ኃላፊ እገዳው ኤቦላን የሚያስከትለውን ቫይረስ ለመከላከል የሚደረገውን ጥረት ያደናቅፋል ብለዋል። ዜናው በዝርዝር። በደቡብ ክልል በሲዳማ ዞን የገጠር ከተሞች በተከሰቱ ግጭቶች የሰዎች ሕይወት ማለፉንና ንብረትን መውደሙን የዓይን ምስክሮች ተናገሩ። የዓይን ምስክሮቹ በተለይ በሞሮቾ፣ በሀገረ ሰላም፣ በአለታ ወንዶና በይርጋለም ከተሞች የሲዳማ ክልልነት በይፋ እንዲታወጅ በሚጠይቁ ወጣቶችና በጸጥታ አስከባሪዎች መካከል በተፈጠሩ ግጭቶች ቁጥራቸው በውል ያልታወቀ ሰዎች ሞተዋል ሲሉ ለዶይቼ ቬለ ተናግረዋል። ከትናንት ጀምሮ በተከሰተው በዚሁ ግጭት በተለይ በሞሮቾና በሀገረ ሰላም ከተሞች ከሞቱት መካከል አብዛኛዎቹ ታዳጊ ወጣቶች መሆናቸውንም ገልጸዋል። ብዙ ሰው ነው የሞቱ። የተፈረዳትን ብዙ ሰው ነው የሞቱ። በመከላከያ ነው የሞቱ። በስም የምታውቃቸዋለሁ የሞቱ? የተፈል ልጆች ናቸው። ህጻናቶች እኮ ነው የሞቱ። እነዚህ በሆኑ አዋቂ ሲሆን ምን ችግር አለ? የሞቱት ህጻናቶች ገና 10 ምናምን ያልሞሉ በቁጥር አሁን አንድ አስከሬን ነው ወደ ታች ዘሄዱት ከዚህ ከኛ አካባቢ። አሁን ደግሞ ወደ ላይ ወስክዳ ምረት በፍሏል ነው የሚባለው። በደቡብ ክልል
በግጭቱ የግለሰቦችና የመንግስት መኪናዎችን መቃጠላቸውን ተናግረዋል። እንደ ዓይን እማኞቹ በተለይ በሞሮቾ አውራ ጎዳናዎች በድንጋይ በመዘጋታቸው ከሐዋሳ ወደ ይርጋለም፣ አለታ ወንዶና ሀገረ ሰላም የሚያገናኙ የትራንስፖርት አገልግሎቶች መቋረጣቸውንም የዓይን እማኞች ገልጸዋል። በሀገረ ሰላም ከተማም ወጣቶች የግለሰቦችና የመንግስት ንብረት ሲሰብሩና ሲያቃጥሉ እንደነበርም እነዚሁ የዓይን ምስክሮች ለዶይቼ ቬለ ተናግረዋል። ማታ ጊዜ ደግሞ መከላከያ ከአራት ሰዓት ምሽቱ ከገቡ በኋላ ያው ተኩስ በተኩስ ነው። አሁን ደግሞ ከነገ ያው በቃ በአንድ በኩል መንገድ ሲዘጉ በአንድ በኩል እነሱ ሲከላከሉ በቃ ተኩስ በተኩስ እስካሁንም እንደዛው ነው። በቃ አልተመለስ በጣም ቀውጢ ላይ ነው። ጩኸት ነው፣ ተኩስ ነው። መንገድ ላይ ድንጋይ እንትን እያሉ ጎማ እያቃጠሉ አንዱን ሲከላከሉ አንዱ በኩል አንዱን ሲከላከሉ በአንድ በኩል ያው ተኩሱ ያው ግማሹ ወደ ላይ ነው። በጣም ቀውጢ ላይ ነው። አለመረጋጋቱ በተስፋፋባቸው የሲዳማ ዞን የገጠር ከተሞች እስካሁን በሰውና በንብረት ላይ ስለደረሰው ጉዳት መጠን ከክልሉም ሆነ ከሲዳማ ዞን የጸጥታ አካላት ማረጋገጥ አልተቻለም። ዶይቼ ቬለ DW ያነጋገራቸው የሲዳማ ዞን የስራ ኃላፊዎች በከተማዎቹ ሰዎች መሞታቸውንና ንብረትም መውደሙን ቢያረጋግጡም ዝርዝር መረጃ እየጠበቁ መሆናቸውን ነው የተናገሩት። በአማራ ክልል ምዕራብና ማዕከላዊ ጎንደር ከተፈናቀሉ ሰዎች አብዛኛዎቹ ወደ ቀያቸው መመለሳቸውን ክልሉ አስታወቀ። የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚያስፈልጋቸው ማስተባበሪያ ኤጀንሲ ለዶይቼ ቬለ DW እንዳስታወቀው በአማራ ክልል ምዕራብና ማዕከላዊ ጎንደር ከተፈናቀሉ 73,000 ሰዎች መካከል 63,000 የሚሆኑት ወደ ቀደመው ቀያቸው ተመልሰዋል። የኤጀንሲው የህዝብ ግንኙነት ኃላፊ አቶ እሱ መስፍን በተለይ ለዶይቼ ቬለ DW እንደተናገሩት 63,000 ተፈናቃዮች ወደ ምዕራብና ማዕከላዊ ዞኖች ተመልሰዋል። ኃላፊው ከዚህ ሌላ እስካሁን 3400 ቤቶች መገንባታቸውንና ቀሪ 10,000 ተፈናቃዮችን በቅርቡ ወደ ቀያቸው እንደሚመለሱ ተናግረዋል። በማዕከላዊ ጎንደርና በምዕራብ ጎንደር በተፈጠረ ግጭት ምክንያት የተፈናቀሉ ዜጎች ቁጥር ወደ 73,000 ደርስ ነበር። 63,000 የሚሆኑ ከማዕከላዊ ጎንደርና ከምዕራብ ጎንደር ተመልሰዋል። እነዚህን ዜጎች ለመደገፍና ለማቋቋም የክልሉ ህዝብና ደጋፊው ማህበረሰብ ባደረጉት ርብርብ ከ6,000 በላይ ቤት ለመስራት ታቅዶ ከ3,400 በላይ ቤቶች ተገንብተዋል። ከሌሎች ክልሎች የተፈናቀሉ 24,000 ዜጎችን ወደ ነበሩበት ለመመለስም ከየክልሉ ኃላፊዎች ጋር እየተወያዩ እንደሆነም አቶ እሱ ተናግረዋል። ለዛሬ ታቅዶ የነበረው የሱዳን ወታደራዊ ምክር ቤትና የተቃዋሚዎች ንግግር ለሌላ ጊዜ መተላለፉ ተነገረ። ሁለቱ ወገኖች ስልጣን መጋራት የሚያስችላቸውን ስምምነት ባለፈው ረቡዕ ከተፈራረሙ በኋላ በይደር በተያዙ ሌሎች ጉዳዮች ላይ ለመነጋገርና ለመፈራረም ለዛሬ ቀጠሮ ይዘው ነበረ። ሆኖም ተቃዋሚዎች አንድ የጋራ ራዕይ ላይ ለመድረስ ተጨማሪ ውስጣዊ ምክክር ማድረግ አለብን ስላሉ የዛሬው ቀጠሮ መሰረዙን ከሱዳን ተቃውሞ መሪዎች አንዱ ኦማር አልዲጌር ተናግረዋል። ድርድሩ መቼ እንደሚቀጥል ግን አልተገለጸም። ሁለቱ ወገኖች ባለፈው ረቡዕ በጋራ የሲቪልና ወታደራዊ አካል የሚመራ ለ39 ወራት የሚቆይ የሽግግር መንግስት ለመመስረት ያለመ ፖለቲካዊ ስምምነት ላይ ደርሰዋል። በዛሬው ድርድር ደግሞ ሌሎች ቀሪ ወሳኝ ጉዳዮችን ለመፍታት የሚያስችል ህገ መንግስታዊ ስምምነት ላይ ለመድረስ ነበር ያቀዱት። ከመካከላቸው በተቃዋሚዎች ላይ ከደረሱ ጥቃቶች በስተጀርባ አሉበት ተብለው የሚጠረጠሩ ጀነራሎች ያለመከሰስ መብት ይሰጣቸው አይሰጣቸው የሚለው ጉዳይ፣ የሽግግሩ ፓርላማ አመሰራረትና የፓርላማው አባላት ሚና ይገኙበታል። በሌላ በኩል በረቡዕ የሁለቱ ወገኖች ስምምነት ላይ 3 የሱዳን አማጺ ቡድኖች አስተያየት ከመስጠት ተቆጥበዋል። ሌላኛው የሱዳን ተቃዋሚ መሪ ሲጊድ ዩሱፍ እንዳሉት በጦርነት በተጎሳቆሉት በዳርፉር በብሉ ናይልና በደቡብ ኮርዶፋን ለዓመታት ከመንግስት ጋር ሲዋጉ የነበሩት አማጺያን ከወታደሩ ጋር በተፈረመው ስምምነት ደስተኛ አይደሉም። ለአማጺያኑ ቅርበት ያላቸው ምንጮች እንደሚሉት አዲሱ የሽግግር መንግስት በህገ መንግስታዊ ስምምነት በሶስቱ የግጭት ቀጠናዎች ለሰላም ድርድር ቅድሚያ ትኩረት እንዲሰጠው እንዲደረግ ይፈልጋሉ። ዲጌር መቀመጫው ኢትዮጵያ የሆነውን አማጺውን የሱዳን አብዮታዊ ግንባር ለማነጋገር ወደ አዲስ አበባ እንደሚሄዱ ተናግረዋል። ይህ ዶይቼ ቬለ DW ነው። ኮንጎ ውስጥ በኢቦላ የሞቱት ሰዎች ቁጥር ከ1700 መብለጡን የሀገሪቱ የጤና ጥበቃ ሚኒስቴር አስታወቀ።
መስሪያ ቤቱ እንዳለው ካለፈው ዓመት ጀምሮ ለሁለተኛ ጊዜ በአገረሸው በኢቦላ የሞቱት ሰዎች ቁጥር 1705 ደርሷል። የዓለም የጤና ድርጅት WHO በማዕከላዊ አፍሪካዊቷ ሀገር ኮንጎ የተከሰተውን የኢቦላ ወረርሽኝ ባለፈው ረቡዕ የዓለም አስቸኳይ ዓለም አቀፍ የጤና ስጋት ማወጁ ይታወቃል። WHO ይህን ያለው የ2 ሚሊዮን ሕዝብ መኖሪያ በሆነችው ሩዋንዳን በምታዋስነው በጎማ ከተማ በኢቦላ የተያዘ ሰው ከተገኘ በኋላ ነው። የኮንጎ አጎራባቾች ሩዋንዳ፣ ደቡብ ሱዳን፣ ኡጋንዳና ብሩንዲ በከፍተኛ ጥንቃቄ ላይ ይገኛሉ። WHO ሀገራቱ ድንበር ተሻግረው የሚመጡ የኢቦላ ተጠቂዎችን አስቀድመው ለመለየትና ከተለዩ በኋላም ለአያያዛቸው ዝግጅታቸውን እንዲያሻሽሉ መክሯል። የኮንጎ የጤና ጥበቃ ሚኒስቴር በዚህ ሳምንት በኢቦላ ከሞቱት ከአንድ ቄስ ጋር ንክኪ የነበራቸው ለተባሉ ሰዎች ክትባት መስጠቱን አስታውቋል። ሀገራት በኢቦላ ምክንያት በኮንጎ ዴሞክራሲያዊት ሪፐብሊክ ላይ የጉዞ እገዳ እንዳያደርጉ የአፍሪካ ህብረት አስጠነቀቀ። የአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከሎች ኃላፊ ዶክተር ጆን ኤን ንካንሳንግ ዓለም አቀፉ ማህበረሰብና የአፍሪካ ህብረት አባል ሀገራት ወደ ኮንጎ በሚሄድና ከኮንጎ በሚወጣ ተጓዥ ላይ እገዳ እንዳያደርጉ እርግጠኛ መሆን እንፈልጋለን ብለዋል። ለዚህ የሰጡት ምክንያትም እገዳው ኢቦላን የሚያስከትለውን ቫይረስ ለመከላከል የሚደረገውን ጥረት ያደናቅፋል የሚል ነው። የዓለም የጤና ድርጅት WHO ትናንት ባወጣው መግለጫ እንዳለው እስካሁን ከኮንጎ ውጪ በኢቦላ የተያዘ ሰው አልተገኘም። በኮንጎዋ በሰሜን ኪቩ ዋና ከተማ ጎማ አንድ ሰው በበሽታው እንደተያዘ ከተደረሰበት በኋላ ጉዳዩ እያሳሰበ ነው። ለሩዋንዳዋ ኪሴኒ ከተማ በቅርብ ርቀት ላይ የምትገኘው ጎማ ከኮንጎዋ ከተማ ቡካቩና ከደቡብ ኪቩ ክፍለ ሀገር ጋር የሚያገናኛት ወደብ አላት። ከዚህ ሌላ ከከተማይቱና ወደ ከተማይቱ ከኮንጎ ዋና ከተማ ኪንሻሳ ወደ ኡጋንዳዋ ኢንቴቤ እና ወደ ኢትዮጵያ ዋና ከተማ አዲስ አበባ በረራዎችም ይደረጋሉ። የጀርመን መራሄተ መንግስት አንጌላ ሜርክል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በቅርቡ ነጭ ባልሆኑ በአሜሪካን ሴት ዴሞክራት የህዝብ እንደራሴዎች ላይ የሰነዘሩት ከባድ የቃላት ጥቃት ከአሜሪካን ጥንካሬ ጋር የሚጋጭ ነው ሲሉ ተቹ። ሜርክል የበጋ ረፍት ከመውጣታቸው በፊት ዛሬ ጠዋት በሰጡት መግለጫ ከዚህ ጉዳይ ራሳቸውን በእርግጠኝነት እንደሚያርቁ ገልጸው ጥቃቱ ለደረሰባቸው ሴቶች ድጋፋቸውን ገልጸዋል። በጣም የተለያዩ ሀገራት ዜጎች ለአሜሪካን ህዝቦች ጥንካሬ አስተዋጽኦ ማድረጋቸውን ያስታወሱት ሜርክል የትራምፕ መግለጫ ግን ከአሜሪካን ጥንካሬ ጋር የሚጻረር ነው ብለዋል። ሜርክል በዚህ አስተያየታቸው የትራምፕን አባባል ካወገዙ ዓለም አቀፍ መሪዎች ጋር ተቀላቅለዋል። ትራምፕ በተደጋጋሚ አስተዳደራቸውን ይተቻሉ ያሏቸውን 4 ነጭ ያልሆኑ ሴት ዴሞክራት የህዝብ እንደራሴዎችን ፍጹም ወደ ተፈረካከሰውና በወንጀል ወደ ተበከለው ወደ መጣችሁበት ቦታ ሄዳችሁ እዚያ በማገዝ ጠግኑ ሲሉ ነበረ በትዊተር የጻፉት። ትራምፕ ወደ ሀገራቸው ሂዱ ያሏቸው የህዝብ እንደራሴዎች በሙሉ የአሜሪካን ዜጎች ከመሆናቸውም በላይ ከመካከላቸው 3ቱ ዩናይትድ ስቴትስ ውስጥ ነው የተወለዱት። ይህ ዶይቼ ቬለ DW ነው። ዜናውን ለማብቃት ዋና ዋና እርሶቹን በድጋሚ ከትናንት ጀምሮ በደቡብ ክልል በሲዳማ ዞን የገጠር ከተሞች በተከሰቱ ግጭቶች የሰዎች ህይወት ማለፉንና ንብረትን መውደሙን የአይን ምስክሮች ለዶይቼ ቬለ ተናገሩ። የሱዳን ወታደራዊ ምክር ቤትና የተቃዋሚዎች ንግግር ለሌላ ጊዜ መተላለፉ ተነገረ። በኢቦላ ምክንያት ሀገራት በኮንጎ ዲሞክራሲያዊት ሪፐብሊክ ላይ የጉዞ እገዳ እንዳያደርጉ የአፍሪካ ህብረት አስጠነቀቀ። ዜናው በዚሁ አበቃ። የዓለም ዜና ሂሩት መለሰነች አሰማችን። የዜና መጽሔት የሲዳማ ዞንን የሚያብጠው ግጭትና ሁከት፣ የሶማሌና የአማራ ክልሎች ወዳጅነት፣ የኢሰመጉ ስጋት፣ የታሰሩ ጋዜጠኞች ምርመራ የዛሬው የዜና መጽሔት ጥንቅራችን የሚያስተነትናቸው ናቸው። በዚሁ ቅደም ተከተል ይሰማሉ።
የሲዳማ ዞን በክልል እንዲደራጅ የቀረበው ጥያቄ አፋጣኝና አዎንታዊ መልስ እንዲሰጠው ግፊት የሚያደርጉ የሲዳማ ፖለቲከኞች በተለይ ወጣቶች በየከተማው ከሰፈረው የጸጥታ አስከባሪ ጋር እየተጋጩ ነው። ነዋሪዎች ከየስፍራው እንደተናገሩት በግጭትና ሁከቱ ቁጥራቸው በውል ያልታወቀ ሰዎች ተገለዋል። መኪኖች፣ መኖሪያና መስሪያ ቤቶች ተቃጥለዋል። መደብሮች ተመዝብረዋል። የተለያዩ ከተሞችን የሚያገናኙ የመኪና መንገዶች ሲዘጉ የስልክና የኢንተርኔት አገልግሎትም በከፊል ተቋርጧል። ሐዋሳ ውስጥ ትናንት በጸጥታ አስከባሪዎችና በወጣቶች መካከል በተፈጠረ ግጭት ቢያንስ አንድ ሰው ተገድሎ ሌሎች 3 ቆስለው ነበረ። ወኪላችን ሸዋንግዛው ወጋየሁ እንደዘገበው ሐዋሳ ዛሬ ተረጋግታለች። በተለይም በሞሮቾ፣ በአገረ ሰላም፣ ባለታውንዶና በይርጋለም ከተሞች ቁጥራቸው በውል ያልታወቁ ሰዎች መሞታቸውንና የግለሰቦችና የወረዳ መስተዳደር ጽሕፈት ቤቶችና ተሽከርካሪዎች መቃጠላቸውን በየከተሞቹ የሚገኙ የዓይን እማኞች ለዶይቼ ቬለ ዲደብሊው ገልጸዋል። በሞሮቾና በአገረ ሰላም ከተሞች ከጸጥታ አባላት ጋር በተካሄደ ግጭት ከሞቱት መካከል አብዛኞቹ በታዳጊ የዕድሜ ክልል ውስጥ የሚገኙ መሆናቸውን ነው የዓይን እማኞቹ የገለጹት። ብዙ ሰው ነው የሞቱ። እኛ የተፈረጋግን ብዙ ሰው ነው የሞቱ። በመከላከያ ነው የሞቱ። በስም የምታውቃቸዋለሁ የሞቱ? አዎ የሰፈር ልጆች ናቸው። ህጻናቶች እኮ ነው የሞቱ። ያው እነዚህ በሆኑ አዋቂ ከሆኑ ምን ችግር አለ? የሞቱት ህጻናቶች ገና 10 ምናምን ያልሞሉ በቁጥር አሁን አንድ አስከሬን ነው ወደ ታች ዘድት ከዚህ ከኛ አካባቢ አሁን ደግሞ ወደ ላይ ወስክዳ ንብረት ተፍሏል ነው የሚባለው። ከሐዋሳ ከተማ በ18 ኪሎ ሜትር ላይ በምትገኘው የሞሮቾ ከተማ ዛሬ ከማለዳው አንስቶ አለመረጋጋት እንደሚስተዋልና በቡድን የተሰባሰቡ ወጣቶች አውራ ጎዳናዎችን በድንጋይ ዘግተው መዋላቸው ተሰምቷል። በዚህም የተነሳ ከሐዋሳ ወደ ዲላ፣ ይርጋለም፣ አለታውንዶና አገረ ሰላም የሚያገናኛቸው የትራንስፖርት አገልግሎት ሙሉ በሙሉ መቋረጡን ነው የዓይን እማኞች የተናገሩት። ሞሮቾ እንደ ትናንቱ ነው፣ ያው ነው። ምንም መረጋጋት ስፋት አለ። አሁን የባራርተሙ ቦታ ምናምን እየቆረጡ አሁን መንገዱ ነው የሰዓት ብቻ እና ደግሞ የሆነ እንትን ድንገት ተደረግ እስካሁን አንድ ተንገጋጋት ያለን አሁን ዋና የሳትና ነው ችግር ያለ በዚህ ላይ በመኪና መጥቶ እየገለበጡ ደግሞ በዝግዝግ ነው ቤት ምናምን እያሳክል መንገድ በየቦታው ምናምን እየቀጥሉ አሁንም ምንም አልተረዳ ቀበሌ ላይ ሞሮቾ ከዛም ከአዲስ ማላራ እስከ በአገረ ሰላም ከተማ በወጣቶች የግለሰቦችንና የመንግስት ንብረት ሲሰባብሩና ጎማ ሲያቃጥሉ መዋላቸውን የሚናገሩት አንድ የከተማው ነዋሪ በተለያዩ አካባቢዎች ከፍተኛ የተኩስ ድምፅ መሰማቱን ገልጸዋል። ንብረት ማውደምና ቤት የጭቃት ማቃጠልና ማፍረድ ነው። በዛ ሆኖ እየተባለ በቃ እንደገና ማታ ጊዜ ደግሞ መከላከያ ከ4 ሰዓት ምሽቱ ከገቡ በኋላ ያው ተኩስ በተኩስ ነው። አሁን ደግሞ ከነገ ያው በቃ በአንድ በኩል መንገድ ሲዘጉ በአንድ በኩል እነሱ ሲከላከሉ በቃ ተኩስ በተኩስ ነው። እስካሁንም እንደዛው ነው። በቃ አልተመለስ በጣም ታውቂ ላይ ነው። አሁን ጩኸት ነው፣ ተኩስ ነው። መንገድ ላይ ድንጋይ እንትን እያሉ ጎማ እያቃጠሉ አንዱን ሲከላከሉ አንዱ በኩል አንዱን ሲከላከሉ በአንድ በኩል ያው ተኩሱ ያው ግማሹ ወደ ላይ ነው። በጣም ታውቂ ላይ ነው ያለው። እኛም አሁን ወተን ዳከናለ ነው አነስተኛ ያው ይሰማል አይደል? አዎ ይሰማል። በጣም እንዲህ ነው። በቃ ጫጫታ ነው። በዛ ነው ብቻ ነው። ታውቂ ነው። ትናንት በሐዋሳ ከተማ ለተቃውሞ በወጡ ወጣቶችና በጸጥታ አስከባሪ አባላት መካከል በተከሰተ ግጭት አንድ ሰው ሲሞት ሌሎች 3 ሰዎች መቁሰላቸው ይታወሳል። በአሁኑ ወቅት አለመረጋጋቱ ከሐዋሳ ከተማ ውጭ ወደ ተስፋፋባቸው የሲዳማ ዞን የገጠር ከተሞች እስካሁን በሰውና በንብረት ላይ ስለደረሰው የጉዳት መጠን ከክልሉም ሆነ ከሲዳማ ዞን የጸጥታ አካላት ማረጋገጥ አልተቻለም። ዶይቼ ቬለ ዲደብሊው በጉዳዩ ዙሪያ ያነጋገራቸው የሲዳማ ዞን ፖሊስ መምሪያ ስራ ኃላፊዎች በከተሞቹ የሰዎች ሞትና የንብረት ውድመት መከሰቱን ቢያረጋግጡም ዝርዝር መረጃዎች ግን እየተሰበሰቡ እንደሚገኙ ገልጸዋል። ለዲደብሊው ዘገባ ሸዋንግዛው ወጋየሁ ሐዋሳ። የኢትዮጵያ ሶማሌ ክልል ምክትል ርዕሰ መስተዳድር ሙስጠፋ መሐመድ የመሩት የሶማሌ ክልል የባለሥልጣናትና የሀገር ሽማግሌዎች ቡድን የአማራ ክልልን ለ3 ቀን ለመጎብኘት ዛሬ ባህር ዳር ገባ። ከ100 በላይ ፖለቲከኞችን፣ የመስሪያ ቤት ባለሥልጣናትና የጎሳ መሪዎችን የያዘው የሶማሌ ክልል የመልእክተኞች ጓድ በአማራ ክልል የሚገኙ ተቋማትን ይጎበኛል። ከሕዝብና ከባለሥልጣናት ተወካዮች ጋር ይነጋገራል። በዩኒቨርሲቲ ምረቃ ድግስ ላይ ይገኛልም ተብሏል። ጉብኝቱ ባለሥልጣናቱ እንደሚሉት የሁለቱን ክልሎች ሕዝብ ግንኙነት ለማጠናከር ይጠቅማል። የባህር ዳር ወኪላችን አለምነው መኮንን ተከታዩን ዝርዝር ዘገባ ልኮልናል።
አቶ ሙስጦፋ በሁለት ቀን ቆይታቸው ነገ በባህር ዳር ዩኒቨርሲቲ የተማሪዎች ምረቃ ላይ በክብር እንግድነት እንደሚገኙና ተማሪዎችን እንደሚመርቁ ንግግርም እንደሚያደርጉ የአማራ ክልል የመንግስት ኮሚኒኬሽን ኃላፊ አቶ አሰማኝ አስረስ ተናግረዋል። አቶ ሙስጦፋ የፊታችን እሁድም የሁለቱን ህዝቦች የህዝብ ለህዝብ ግንኙነት የበለጠ ለማስተሳሰር የክልሉ ከፍተኛ አመራሮች በተገኙበት ከባህር ዳር ከተማ ነዋሪዎች ጋር ውይይት እንደሚያደርጉም ተገልጿል። አቶ ሙስጦፋ ከልኡካናቸው ጋር ወደ አማራ ክልል መምጣታቸው ምን ትርጉም አለው ስል በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስ መምህሩን አቶ ቻላቸው ታረቀኝን ጠይቄያለሁ። ህዝብ ለህዝብ ግንኙነት ብዙም ኢትዮጵያ ውስጥ የተወሰነ ነው። ከግንኙነትም ካለም በተዛባ መልኩ የሚነገር ነው የነበረው። ነገር ግን ሲገናኙ ሁለቱ ህዝቦች ሶማሌ ክልል ህዝብ በራሱ ባህል ውስጥ ነው የአማራውን ህዝብ እንዴት ያያል፣ የአማራው ህዝብ ደግሞ በራሱ ባህል ውስጥ ነው የሶማሌውን ህዝብ ባህል እንዴት ያያል የሚለውን ለመቀያየር፣ ለመለዋወጥ፣ ለመተዋወቅ የበለጠ ማለት ነው ድል ይፈጥራል። የእያንዳንዱ ባህል ሌላውን የሚያይበት መልካም ነገሮችን ታጎለብታለህ። የተሳሳቱ ደግሞ ካሉ ታስተካክላለህ። በሀገራዊ ጉዳዮች ላይ አብሮ ለመወሰን ተግባብቶ ለመልማት ለማደግ ሰላም፣ ዲሞክራሲ በውይይት ችግሮችን በጋራ ለመፍታት ጥሩ መድረክ ይሆናል ማለት ነው እና ይሄን እድል ይፈጥራል ግንኙነቱ ብዬ ነው የማስበው። እንደ አቶ ቻላቸው የህዝብ ለህዝብ ግንኙነቱ ከሌሎች ክልል ህዝቦች ጋር ቢደረግም በአማራ ክልል ህዝብ ላይ የቆየውና የተዛባው ትርክት ይስተካከላል የሚል እምነት እንዳላቸው አመልክተዋል። የሶማሌ ክልል ብቻ ሳይሆን የአፋርም የጋምቤላውም የሁሉም ክልሎች የኦሮሚያ ኦሮማራ ምናምን ይልም መጥቶ ነበር ባለፈው። ኢቨን የትግራይም ህዝብ ቢሆን ከዛ ቁጭ ብሎ ከሚነገረው በተሻለ ሁሉም እንደዚህ በየወረዳው የተወጣጣ ህዝብ ወደዚህ ቢመጣና እውነቱን ቢያይ የህዝብ ለህዝብ ግንኙነቱ ቢጠናከር መልካም ነው ብዬ ነው ማስብ እና የአቶ ሙስጠፋና እሳቸው ዘውት የመጡት ህዝብ እውነቱን ለመረዳት ያግዛል ብዬ ነው ማስበው። ምሁሩ አክለውም በትምህርት በስራም ሆነ በሌሎች ምክንያቶች ወደ አማራ ክልል የሚመጡ የሌላ አካባቢ ኢትዮጵያውያን የአማራ ክልል ህዝብ አንዳንዶች እንደሚሉት አግላይና አትምጡብኝ የሚል ህዝብ ሳይሆን አቃፊ፣ ተባባሪና እንግዳ አክባሪና ወዳጅ ስለሆነ ያለ ስጋት ወደ ክልሉ መምጣት እንዳለባቸውና እውነታውን ቢረዱ መልካም እንደሚሆን ተናግረዋል። አለም ነው መኮንን ለዲደብሊው ራዲዮ ባህር ዳር። የኢትዮጵያ መንግስት መፈንቅለ መንግስት ካለው ከሰኔ 15ቱ የባለሥልጣናት ግድያ በኋላ ጋዜጠኞችና ተቃዋሚ ፖለቲከኞች መታሰራቸው ኢትዮጵያ ውስጥ ባለፈው ዓመት የፈነጠቀውን የሰላምና የዲሞክራሲ ተስፋ ሊያጨናጉለው እንደሚችል የኢትዮጵያ የሰብአዊ መብት ጉባኤ ኢሰመጉ አሳሰበ። ኢሰመጉ ሰሞኑን ባወጣው መግለጫ እንዳለው አምና መጋቢት የተጀመረው ለውጥ በአብዛኛው ኢትዮጵያዊ ዘንድ ከፍተኛ ተስፋ ያሳደረ ድጋፍም ያተረፈ ነው። ይሁንና መንግሥት በቅርቡ የሚወስዳቸው እርምጃዎች ጅምሩን ለውጥ ያደናቅፈዋል የሚል ስጋት አሳድሯል። የአዲስ አበባ ወኪላችን ጌታቸው ተድላ ኃይለ ጊዮርጊስ የኢሰመጉ መግለጫን ተከታትሎት ነበረ። በባህር ዳር እና በአዲስ አበባ የተፈጸሙ ዘግናኝ ግድያዎችን በመለከት በታሳሪዎች ላይ ምርመራ መጀመሩ ለውጡ ወዴት እያመራ ነው የሚል ስጋት እና ጥያቄ ያስነሳል ይላል። በሲዳማ የክልልነት ጥያቄን በመለከት በሰላማዊና ሕጋዊ መንገድ ብቻ እንዲፈታ በጋራ እንዲሰራ አጥብቆ ጠይቋል። የኢንተርኔት አገልግሎት መዘጋትን በተመለከተ መንግስት አገልግሎትን ከመዝጋት እንዲቆጠብ እና የሕግ ማዕቀፍ እንዲወጣ ኢሰመጉ አብክሮ ጠይቋል። በተለይ በባህር ዳር እና በአዲስ አበባ ግድያ ያልተፈጸመባቸው ባለስልጣናትን በመለከት ዋና ዳይሬክተሩ አቶ ቢንያም አባተ የሚሉት አላቸው። ፖለቲካ ፓርቲዎችን አነጋግረናል። ታሳሪዎቹ ያሉበትን በተለይ አዲስ አበባ ፖሊስ ኮሚሽን እና የኦሮሚያ ፖሊስ ኮሚሽን እዛ ሜዳን ጉብኝት አድርገናል። ኃላፊዎችን ለማግኘት ሙከራ አድርገናል። 2 ሳምንት አካባቢ ሆኖታል ደብዳቤዎቻችን ካስገባን። በተከታታይ በአካልም በስልክም ሄደን ምላሽ ለማግኘት ሙከራ እያደረግን ነው። ነገር ግን ከአዲስ አበባ ፖሊስ ኮሚሽን ያገኘነው ምላሽ አስቸኳይ ሀገራዊ ስራ ላይ በመሆናቸው ምክንያት አሁን ሊመልሱን እንዳልቻሉ እና ቀጠሮ እየሰጡ ነው ያሉት። በቀጠሮ እየተመላለስን ያለ ነው። አሁንም ቀጠሮ ላይ ነው። ጥያቄውን ግን አቅርበናል። በአጠቃላይ በሀገሪቱ የደረሰውን የዜጎች ሕይወት መቀጠፍና መሰደድን በተመለከተ የኢሰመጉ ቦርድ ሰብሳቢ አቶ አምሃ መኮንን
ያከሉበት ከዲሞክራሲ ተቋማት ግንባታ ጋር በተያያዘ የተጀመሩ ነገሮች አሉ። እንግዲህ ዲሞክራሲ ተቋማት ተብሎ በአብዛኛው የሚታወቁት ፍርድ ቤት አለ፣ የምርጫ ቦርድ አለ፣ የኢትዮጵያ ሰብአዊ መብቶች ኮሚሽን አለ፣ የሚዲያ ተቋማት አለ። እዚህ ረገድ ያው እየተሰሩ ያሉ በተለይ ህግ ማዕቀፉን ከማሻሻል አንጻር እየተሰሩ ያሉ በርካታ ስራዎች አሉ። አንዳንድ ህጎችም ኦልሬዲ በፓርላማ የጸደቁ አሉ። የአዳዲስ የተቋማቱ ኃላፊዎችን የመሾምም እርምጃዎችን እናቃለን። ከሚጠበቀው ለውጥ እጅግ መሰረታዊነትና ብዛት አንጻር ባለፈው አንድ ዓመት ውስጥ ከዚህ በላይ መስራት ይቻል ነበር የሚለውን እያንዳንዳችን የተለያየ ግምገማ መስጠት እንችላለን። በእኛ በኩል አበረታታች ነው የሚላለን። ምናልባት ግን ከኛ ድርጅት ተልዕኮ አንጻር በጣም ቅርበት ያለው የኢትዮጵያ ሰብአዊ መብት ኮሚሽን በተመለከተ ያው አሁን በቅርብ ነው ገና ሰብአዊ መብት ኮሚሽን ኮሚሽነር የተሾመለት። ከዚህ ውጭ በአጠቃላይ በመስሪያ ቤቱ አደረጃጀት ላይ በአሰራሩ ላይ በህግ ማዕቀፉ ላይ ምን አይነት ማሻሻያ እየተደረገ ነው የሚለው ብዙ የሚታወቅ አይደለም። እዛ ላይ ልንል የምንችለው ከዚህ በኋላም በጣም በእነዚህ ተቋማት በኩል የሚደረገው የማሻሻያ ለውጥ በተቻለ መጠን መፍጠን እንዳለበት ይሰማኛል። ጠቅላይ አቃቤ ህግ ወንጀለኛ ያላቸውን እና የጠረጠራቸውን ለህግ አቅርበዋል። በዚህ ረገድ የኢሰመጉ ሚና ምን እንደሚመስል አቶ አምሃ የዘረዘሩት አቃቤ ህግ አሁን ባለው ሁኔታ ምናልባት ሁላችን እንደምናውቀው በከሳሽነት ሚናው ብቻ ሳይሆን የሚታወቀው በተለይ በዚህ የህግና የፍትህ ማሻሻያ አማካሪ ጉባኤንም በማቋቋም በዛ ላይም እየተሳተፈ ይገኛል። በአብዛኛው ድርጅታችን ፍትህና የህግ ማሻሻያ ምክር ቤት እና በዛ ስር በተቋቋሙ የተለያዩ የስራ ቡድኖች ውስጥ እየተሳተፈ ድርጅታችን ይገኛል፣ እየተጋበዘ ይገኛል። ከሚቀርቡ የወንጀል ምርመራዎችና የክስ ሂደቶች ጋር በተያያዘ እስካሁን ቀጥተኛ የሆነ የግንኙነት መስመር ከህግም አንጻር አሁን እንደምናደርገው ኮንሰርናችንን ስጋታችንን ምርመራ ከሚደረግባቸው ከሚከሰሱ ሰዎች አያያዝ ጋር በተያያዘ የሚኖሩ የሰብአዊ መብት ጥሰቶች ቢገኙ እነሱኑ በምርመራ ሪፖርቶቻችን በማካተት ለተቋሙ ሪፖርቶቻችን የምናቀርብለት ተቋም ይሄ ነው። በዚሁ መልክ ነው የቀጠል ነው። ጌታቸው ተድላ ጊዮርጊስ ለዲ.ደብሊው ዘገባ ከአዲስ አበባ። የምትከታተሉት ከዶቼ ቬለ ዲ.ደብሊው የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ከመጨረሻው ርዕስ ላይ ደርሷል። የታሰሩ ጋዜጠኞች የምርመራ ሂደትን የሚቃኘው በሰኔ 15ቱ የባለስልጣናት ግድያና መዘዙ ተጠርጥረው የታሰሩ ጋዜጠኞች የእስር ቤት አያያዝ መሻሻሉን ጠበቃቸው አቶ ሄኖክ አክሊሉ አስታወቁ። ይሁንና ጠበቃ ሄኖክ ዛሬ በተለይ ለዶቼ ቬለ ዲ.ደብሊው እንደነገሩት በደንበኞቻቸው ላይ የሚደረገው ምርመራ ከተጠረጠሩበት ወንጀል ጋር የማይገናኝ እንዲያውም ከሙያቸውና ከአዲስ አበባ አስተዳደር ጋር የተገናኘ ነው ባይ ናቸው። አቶ ሄኖክ የሁለት ጋዜጠኞች ጠበቃ ናቸው። የኢትዮጵያ መንግስት መፈንቅለ መንግስት ከሚለው ግድያ በኋላ ያሰራቸውን ጋዜጠኞችና ተቃዋሚ ፖለቲከኞችን እንዲለቅ የመብት ተሟጋች ድርጅቶች በተደጋጋሚ እየጠየቁ ነው። የአዲስ አበባ ወኪላችን ሰለሞን ሙጬ ዝርዝር ዘገባ ልኮልናል። ጋዜጠኛ ኤልያስ ገብሩንና በሪሁን አዳነን ሰኞ ሐምሌ 1 እንዳገኟቸው የገለጹት ጠበቃው ቀደም ሲል ተይዘውበት የነበረው ሁኔታ አስቸጋሪና ቤተሰብም ሆነ ጓደኞቻቸው በአካል ተገኝተው መጠየቅ የማይችሉበት አያያዝ እንደነበር፣ አሁን ግን መሻሻል እንዳለ ነግረውናል። የሚነበቡ ነገሮችም እየገቡላቸው ነው ብለዋል። ቀደም ሲል በ24 ሰዓት ጠዋት ላይ ብቻ ለሽንት አንድ 15 ደቂቃ 20 ደቂቃ ይወጡ ነበረ። አሁን ግን 2-3 እንደሚወጡ ገልጸውልኛል። ተይዘው የነበሩበት ሁኔታ ጠፍተው የነበሩት መብራቶች እንደበሩላቸው እና በጣም እየገባላቸው እንደሆነ ጋዜጣ መጽሔቶች ያነበቡ እንደሆነ ገልጸውልኛል። ይህም ሆኖ ግን አሁንም ያልተሻሻሉ ነገሮች መኖራቸውን ጠበቃ ሄኖክ አክሊሉ አመልክተዋል። ደንበኞች ከቤተሰቦቻቸውም ይሁን ከጠበቃ ጋር ሲገናኙ ከመደበኛው አካሄድ በተጻረረ ረገድ ነው ብለዋል። እንደ ሌሎች ታራሚዎች ባለመስተናገዳቸውም ፖሊሶችም የፈቃደኝነት አለመኖርና የማማረር ዝንባሌ ተመልክቼባቸዋለሁ ብለዋል። እኔ ራሴ ባገኘኋቸው ጊዜ በማዕከላችን የፖሊስ ባልደረባ ቁጭ ብሎ እንደዚህ አይነት ነገር አይወራም እንደዚህ ይወራል እያለ ሳንሱር እያደረገ አጠቃላይ ህጉ ከሚፈቅደው ውጭ፣ ምክንያቱም የጠበቃና የደንበኛ ግንኙነት ሚስጥራዊ ነው። ይሄ በህግ የተቀመጠ መብት ነው። በማዕከላችን የፖሊስ ኃላፊዎች ቁጭ ብለው ይህንን ነገር ሲያደርጉ የነበሩትና ለምንድን ይሄ ነገር ይደረጋል ብዬ መጀመሪያ ጠይቄ ነበር። ፖሊስ ተገኝቶ ይህንን ነገር ለማድረግ ፈቃደኛ ካልሆንክ በቃ እናገናኝም የሚል ከፖሊስ በኩል ምላሽ ስለተሰጠኝ
እና ወቅቱ ያለበትን ሁኔታ ደግሞ ለማወቅ በጣም ፍላጎት የነበረኝ ስለነበረ ነው እነሱን ለማግኘት የሄድኩትና ይሄ ተገቢነት ያለው አይደለም፣ አሰራር አይደለም፣ መሻሻል አለበት። ራሱን የቻለ የገላ መታጠቢያ ካለመኖሩም በላይ በ15 ቀን አንድ ጊዜ ብቻ እንዲታጠቡ መደረጉም ጠበቃውን አሳስቧቸዋል። አሁንም ተቸግረው ያሉበት ከታሰሩበት 10 ምናምን ቀን ጀምሮ አንድ ቀን ብቻ ነው ሻወር እንዲወስዱ የተፈቀደላቸው። እስካሁን ገላቸው መታጠብ አልቻሉም ከአንድ ጊዜ ባለፈ። እዛ በተረፈ የሚታጠቡበትን ቦታ ኮሪደር ላይ የታጠቡ እንደሆነ ነግረውኛል። በእነ ጋዜጠኛ በሪሁን አዳነ የክስ መዝገብ ተጠርጥረው የተያዙት ጋዜጠኞች ከዚህ በፊት ምርመራ ይደረግባቸው እንዳልነበር፣ አሁን ግን በስፋት ምርመራ እየተደረገባቸው መሆኑን ደንበኞቼ ነግረውኛል ሲሉ ጠበቃው ነግረውናል። ሆኖም ፍርድ ቤት ተጠርጥረው ከቀረቡበት ጉዳይ ውጪ ጋዜጠኝነታቸው ላይና በአዲስ አበባ ጉዳይ ባላቸው ተሳትፎ እየተመረመሩ መሆኑን ጠበቃው አስታውቀዋል። በተለይ አቶ በሪሁን አዳነ በጣም በርካታ ሰዎች ቢሮ ላይ ቁጭ አድርገው እየጠየቁት እንደሆነ እያስጨነቁት እንደሆነ ነግሮኛል። የሚጠየቀው ጥያቄ ከመፈንቅለ መንግስቱ ጋር የማይገናኝ ስለሆነ እሱም ያንን ነገር ለመመለስ ፈቃደኛ እንዳልሆነ ለሚመረምሩት አካላት ምላሽ ሰጥቷቸዋል። የሚመረምሩ አካላት ደግሞ ይህን ካልመለስክ በስር ትቆያለህ የሚል ማስፈራራት የታከለበት ንግግር እንዳናገሩ። የሚጠየቀው ነገር ያው ከጋዜጠኝነት ሙያ ጋር የተገናኘ ነገር ነው እንጂ ከተጠረጠረበት ጋር የተገናኘ ነገር አይደለም። ይሄ ኤልያስ ገብሩ በተመሳሳይ መልኩ ከባልደራስ ጋር የተገናኘ ነገር ነው እየተጠየቀ ያለው እንጂ ከዋና የምርመራ ሂደቱ ጋር በተገናኘ ምርመራ እየተደረገባቸው እንዳልሆነ ገልጸዋል። ኢትዮጵያ በቅርቡ የዓለም የፕሬስ ነጻነት ቀንን ብታከብርም ሙያው አሁንም ነጻ ሆኖ ስላለመቀጠሉና የፍርሃትና የተንኮሳ ሰለባ ስላለመሆኑ ብዙዎች ጥርጣሬያቸውን እየገለጹ ይገኛሉ። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ። ዜና መጽሔቱ የዛሬው እስካሁን የተከታተላችሁትን ይመስል ነበረ። ሳምንታዊውን የውይይት ዝግጅታችንን ላስተዋውቃችሁ። የሲዳማ ዞን የክልልነት ጥያቄ ማወዛገቡ ቀጥሏል። ከትናንት ጀምሮ ደግሞ እንደ አዲስ ሕይወትና ንብረት እያጠፋም ነው። የዞኑ ምክር ቤት ከአንድ ዓመት ግድም በፊት ያጸደቀው ክልል የመሆን ጥያቄ ላይ ለመወሰን ለኢትዮጵያ ብሔራዊ ምርጫ ቦርድ ቢያቀርብም ጥያቄው እስካሁን ምላሽ ባለማግኘቱ የሲዳማ ፖለቲከኞችና የፖለቲካ አቀንቃኞች ሐምሌ 11 2011 ሲዳማን 10ኛ ክልላዊ መንግሥት ስንል እናውጃለን ሲሉ ሲዝቱ ነበረ። ሐምሌ 11 ትናንት ነበረ። የክልሉ ገዢ ፓርቲ የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ደኢህዴን ባወጣው መግለጫ ግን የሁሉንም ሕዝቦች ተጠቃሚነት ያረጋገጠ ውሳኔ ማስተላለፉን ገልጾ ነበረ። የብሔራዊ ምርጫ ቦርድ በበኩሉ ጥያቄው የደረሰው ህዳር 12 2011 መሆኑን በማሳወቅ በቀጣዮቹ 5 ወራት ህዝበ ውሳኔ ለመጥራት ዝግጅት እያደረገ እንደሆነ አስታውቋል። የሲዳማ የክልልነት ጥያቄ ሂደትና ውዝግቡ የዚህ ሳምንት የንወያይ ርዕሳችን ነው። በውይይቱ ከተነሱት ሀሳቦች መካከል ጥቂቶቹን እናሰማችሁ። ምርጫ ቦርድ ያስቀመጠው ቅድመ ሁኔታ ላይ ማለት የምፈልገው ተራ ቁጥር 3 ላይ ያለች አንድ አልተመቸችኝም። እኔ ከህግ ማኳያ የሌላ ብሔር አባላት ሲዳማ ውስጥ የሚኖሩ የሌላ ብሔር አባላት መብት የሚል አለ። ይሄ መላ ኢትዮጵያን የሚመለከት ነው። ሌላ ክልል የሚኖር ምን አሁን የሲዳማ ተወላጅ አይደለሁም። ብዙ ሰው አለ፣ የውጭ ዜጋም አለ እና ተለይቶ ይሄኛው ዞን ሲሆን ብቻ የሌሎች መብት የሚከበርበት ህጋዊ ማዕቀፍ ምናምን የሚለው ዲስክሪሚኔተሪ ነው የሚመስለኝ። እሱ እንደገና ቢታይ የሚል ሀሳብ ነው ያለ። ግን አንድ በህግ ያልተደራጀ አካል እጀቶ መንግስት ይሄን ነገር ካላደረገ ክልል አውጃለሁ ማለት የመጀመሪያው መንግስት በሀገሪቷ ላይ የፓወር ሞኖፖሊ የለውም ማለት ነው። እኔ በአሁኑ ወቅት በኢትዮጵያ ውስጥ እየሰራ ያለው ብሔረሰብን መሰረት ያደረገ ፌዴራላዊ አገዛዝ ትልቅ ፈተና ገጥሞታል ነው የምለው። ይህንን ፈተና የሚያልፍበት ውጤታማ ይሁን ውጤታማ አይሁን አሁን የሲዳማ ክልል ጥያቄን ህገ መንግስቱን መሰረት አድርጌ መልሳለሁ ብለው በመንግስት ደረጃ የሄደበት ስለሆነ ኢትዮጵያ ውስጥ በቀጣይ ለሚነሱ ችግሮች ሁሉ መፍትሄ በሚሆን መልኩ በመሰረቱ ተጠንቶ መመለስ መቻል አለበት። ይሄን በ5 ወር ጊዜ ውስጥ ምን ያህል ውጤታማ ያደርጋሉ? ሀገር የሚያፈርስ ህገ መንግስት ብዬ እንኳን ልለው አልችልም። ምክንያቱም በውስጡ መልካም ነገሮችም አሉ። በእርግጥም መሻሻል ያለባቸውን ብዙ ነገሮች አሉ።
ለዛም ነው ጠቅላይ ሚኒስቴሩም እንዳሉት ከሚቀጥለው ምርጫ በኋላ አንድ ክልል አንድ ብሔረሰብ የሚለው ፕሪንሲፕል ከእንደገና መታየት አለበት ያልኩትም ለዛ ነው። ምክንያቱም አንዱ ችግር ፈጣሪ ፕሪንሲፕል እሱ ስለሆነ ማለት ነው። ምናልባትም ደግሞ እነኚህ ከመገንጠል ጋር ከምናምን ጋር የተያዙ ፕሪንሲፕሎችም ከእንደገና መታየት ይኖርባቸው ይሆናል እና ይሄ አሁን የኢትዮጵያን አንድነት የሚያናጋ ነው መገንጠል መብት የሚሰጠውና ያ ነገር ከወጣበት በዛ እንትን ውስጥ እኛ እርስ በራስ ሌላ ክልል ይጨመር እንዲሁን ምናምን የሚለው ማይነር ነው ለኔ። ህዝቦች ተስማምተው ኢትዮጵያዊነቴን በዚህ ነው የምገልጸው ማለት ይችላሉ። ግን ይሄ ነገር አንድ ኦፕሽን ይዞ የሚሄዱ ትንሽ እኛ ከተስማማን ኢትዮጵያ ውስጥ እንኖራለን፣ ትንሽ ደግሞ የሆነ ነገር እንትን ካለን እንሄዳለን እያሉ የሚያስፈራሩን ኃይሎች መጥፋት መቆም አለበት። ይሄን ደግሞ አብዛኛው የኢትዮጵያ ህዝብ እንደሚስማማ እኔ እርግጠኛ ነኝ። የተወሰኑ ልሂቃን የሚያመጡት ነው። ሙሉን ውይይት አዜብ ታደሰ መርተዋለች። እሁድ ከዜና ቀጥሎ ጠብቁት። ወደ ሳምንታዊ ዝግጅቶች